ሰላም ውድ ተመልካቾች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በዛሬው ቪዲዮ የምናየው ከተለያዩ ቅዱሳት መጻሕፍት ያነበብኩትን ላካፍላችሁ። በዚህ ርዕስ የምናየው ጥሩ የሆነ ትዳርና መንፈሳዊ ሕይወት እንዲኖረን ማድረግ ያለብን ነገሮች ምን ናቸው በሚል ነው። ጥሩ የሆነ መንፈሳዊ ትዳርና ሕይወት መመስረት የሚቻለው በምኞት ብቻ ሳይሆን በዕለታዊ ምርጫዎች፣ በትዕግስትና በእግዚአብሔር ቃል መሪነት የሚገነባ ትልቅ የሕይወት ምዕራፍ ነው። እውነተኛ መንፈሳዊ ቤተሰብ ለመመስረትና ለመምራት የሚረዱ ዋና ዋና ነጥቦች፣ የመጀመሪያው መሰረቱን በክርስቶስ ላይ ማድረግ ነው። ማንኛውም ጠንካራ ህንጻ ጥሩ መሰረት እንደሚያስፈልገው ሁሉ መንፈሳዊ ቤተሰብም መመስረት መሰረቱ ክርስቶስ መሆን አለበት። አብሮ መጸለይ፣ አብሮ የእግዚአብሔርን ቃል ማንበብ ልምዱ ሊኖረን ይገባል። ይህ የቤተሰቡን አንድነት ያጠናክራል። በቤተ ክርስቲያን አገልግሎት መሳተፍ፣ በጋራ ወደ ቤተ ክርስቲያን መሄድ፣ መቁረብ፣ በመንፈሳዊ ሕይወት አብሮ ማደግ መሰረቱ የጸና ያደርገዋል። ሌላኛው እውነተኛ ፍቅርና መከባበር በመጽሐፍ ቅዱስ ውስጥ ለባልና ለሚስት የተሰጠው መሰረታዊ የቅዱስ ጋብቻ መመሪያ ነው። ለባሎች ክርስቶስ ቤተክርስቲያን እንደወደዳትና ነፍሱንም ስለ እርሷ አሳልፎ እንደሰጠ ባሎችን ሚስቶቻቸውን በራሳቸው አካል መጠን ሊወዱና ሊንከባከቡ ይገባቸዋል። ለሚስቶች የተሰጠ ትእዛዝ ለክርስቶስ እንደሚገዙ ለባሎቻቸው ሊገዙና ሊያከብሯቸው ይገባል። ይህ መገዛት የባርነት ሳይሆን የፍቅር የመከባበርና የሥርዓት መግለጫ ነው። ፍጹም የሆነ ሰው የለም። ይህ ማለት ስለዚህ በክርስቲያናዊ ሕይወት ውስጥ ይቅርታ ትልቁን ቦታ ይይዛል። ፀሐይ ሳትጠልቅ ቁጣችሁ ይብረር ተብሎ እንደተጻፈው አለመግባባቶች ሲፈጠሩ በዕለቱ በውይይትና በይቅርታ መፍታት እንጂ ቂም መያዝ አይገባም። ሌላኛው የምናየው ጥሩ የሆነ መንፈሳዊ ሕይወትና ትዳር እንዲኖረን ልጆችን በመንፈሳዊ ኮትኩቶ ማሳደግ ነው። ልጆች የእግዚአብሔር ስጦታዎችና በረከቶች ስለሆኑ ወላጆቻቸው በአርአያነት መምራት አለባቸው። ይህ ማለት ልጆች ከሚነገራቸው በላይ የሚያዩትን ነገር ነው የሚተገብሩት። ወላጆች እርስ በርሳቸው ሲዋደዱና የእግዚአብሔርን ቃል ሲፈሩ ሊያዩ ይገባል። ይህም በሚያደርጉበት ሰዓት እነሱም ወላጆቻቸው የሚያደርጉትን ተቀብለው ሕይወቱን ይኖሩታል። በሚያድጉበት ሰዓት በእግዚአብሔር ምክር ማሳደግ፣ ሌላኛው በእግዚአብሔር ምክር ማሳደግ ልጆችን ገና ከትንሽነታቸው ጀምሮ ጸሎት ማስተማር፣ የቅዱሳን ታሪክ መንገር፣ ወደ እግዚአብሔር ቤት መውሰድ ይገባል። ስለዚህ ውድ ተመልካቾች መንፈሳዊ ቤተሰብ በአንድ ጀንበር የሚገነባ ሳይሆን ሁለቱም ወይም ባልና ሚስቱ በየቀኑ በምግባርና በትህትና በትጋት የሚሰሩበት የሕይወት ጉዞ ነው። ውድ ተመልካቾች እነዚህን አይነት ለሕይወታችን ሊጠቅሙ የሚችሉ ምክሮችና አስተያየቶችን እንዲደርሷችሁ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። አመሰግናለሁ።